ይህ ዛሬ የምንኖርበት ዓለም በተድላና በደስታም ጊዜ ቢሆን በመከራና በሐዘንም ጊዜ ቢሆን የማይረባ ከንቱ ነገር መሆኑ የታወቀ ነው። እነሆ አንዳንድ ሰዎች ይህን ዓለም ከንቱ ነው ማለት እግዚአብሔር ከንቱን ነገር ፈጠረ ማለት ነው ብለው ሲናገሩ ለጊዜው የሚሰሙ ሰዎች እውነት ይመስላቸው ይሆናል። ወዳጆች ሆይ ለእናንተ ግን ይህ ዓለም የማይረባ ከንቱ ነገር መሆኑን ባጭሩ አስረዳችኋለሁ። በመጀመሪያው ዘመን ይህ ዓለም እጅግ መልካም ነበረ። እግዚአብሔር መልካም እንደሆነ አይቶ ነበረ። ነገር ግን አባታችን አዳም ከእግዚአብሔር ትእዛዝ ወጥቶ በኃጢአት በወደቀ ጊዜ ዓለም ስለ እርሱ የተረገመ ሆነ። ከዛን ቀን ጀምሮ ዓለም ከመልካምነት ወደ ከንቱነት ተለወጠ። የሰው ኑሮ ሁሉ ጻርና ድካም ብቻ ሆነ። ወዳጆች ሆይ የሰው ኑሮ ሁሉ እንዲህ ጻርና ድካም ብቻ ከሆነ በዚህ ዓለም ብዙ ዘመን ቢኖር ጉዳቱ ምንድን ነው? እነሆ ማቱሳላ 969 ዓመት ኖረ ይባላል። ምን ተጠቀመ? ደግሞም አንዳንድ ሕፃናቶች በተወለዱበት ቀን ወይም ከአንድ ወር በኋላ ይሞታሉ። ከዚህ ዓለም መከራና ጭንቀት አረፉ እንጂ ምን ጎደላቸው? ምን ጉዳት ያገኛቸዋል? ኢዮብ ዕድሜ ጠግቦ ሞተ ይባላል። እንዲህም ማለት የዕድሜውን ብዛት መናገር ነው እንጂ እርሱ ራሱ ይህ ዓለም በቃኝ፣ ዕድሜም ጠግቤያለሁ ልሙት ብሎ አልተናገረም። ስምዖን ከሚባለው ከአንዱ ሽማግሌ በቀር ልሙት ብሎ የተናገረ ሰው መኖሩን አልሰማንም። ነገር ግን በብስጭትና በመከራ ብዙ ሞትን በቶሎ የሚመኙ አንዳንድ ሰዎች ይገኛሉ። ደግሞ ኃይለኞች ግፍ ማድረጋቸውን ሳይጠግቡ ነገ እገሌን አስረን እገሌን ወርሰን እያሉ ሲያስቡ በድንገት ይሞታሉ። ደካሞችም ነገ ምን ይደረግ ይሆን? እንታሰር ይሆን ወይስ እንወረስ ይሆን እያሉ ሲጨነቁና ሲያዝኑ በድንገት ይሞታሉ። ይህም ሁሉ ሲሆን ኃይለኞች እንዲህ ብናደርግ መንግሥተ ሰማያትን ትቀርብናለች ብለው አያስቡም። ነገር ግን ኃይለኞችም እየበደሉ ደካሞችም እየተበደሉ በዚህ ዓለም ቢኖሩ ይወዳሉ። የሆነ ሆኖ ዛሬ የኃይለኞችንና የደካሞችንም ታሪክ ብንመለከት እንዲህ ነበሩ ከማለት በቀር በዚህ ዓለም የቀረላቸው ጥቅም ነገር የለም። ነገር ግን ሁሉም ወደ መሬትነታቸው ተመልሰዋል። ነፍሶቻቸው ብቻ እያንዳንዱ እንደ ሥራቸው መጠን ዋጋቸውን ከልዑል እግዚአብሔር እየተቀበሉ ይኖራሉ። ወዳጆች ሆይ ሞትን እጅግ እንፍራው፣ ብንፈራውም እርሱ አይተወንም። ነገር ግን ወዳጆች ሆይ ሞትን እጅግ አንፍራው፣ ብንፈራውም እርሱ አይተወንም። ነገር ግን እኛ ንጉሣችንን ክርስቶስን ሀገራችንን ሰማይን እየናፈቅን ብንሞት ብዙ ምስጋና እናገኛለን። ሞትን አንፍራው ማለቱ እንደ እሳት ራት ሞትን እየፈለግን እንሂድ ማለት አይደለም። ግን በግድ በመጣብን ጊዜ በትዕግስትና በምስጋና እንቀበለው ማለቴ ነው። ይህንንም ለማስረዳት አንድ ምሳሌ እጽፍላችኋለሁ። እነሆ በሆዳችን ውስጥ ስለሚኖረው ኮሶ ስለሚባለው ትል መድኃኒት ልንጠጣ እንወዳለን። ማንም ሰው ቢሆን በሆዱ ውስጥ ኮሶ የሚባለው ትል እንዳለበት ካወቀ በኋላ መድኃኒት ለመጠጣት የማይወድ የለም። ነገር ግን መድኃኒት የሚጠጣበት ያችን ሰዓት በደረሰች ጊዜ በብዙ ይጨነቃል። ያችም ሰዓት አልፋ ኮሶ የሚባለው ትል ከሆዱ በወጣ ጊዜ ደስታው ታላቅ ይሆናል። የሆድ ትል ማለት ይህ ዓለም ነው። መድኃኒት ማለት ሞት ነው። መድኃኒት መጠጣት እንደሚያስፈራ ሞትም በደዌም በጦርነትም በሌላም ምክንያት ቢሆን በመጣ ጊዜ እጅግ ማስጨነቁ ጥርጥር የለበትም። ነገር ግን መድኃኒቱ ኮሶ የሚባለውን ትል ገድሎ ከሆዳችን ባወጣው ጊዜ ደስ እንዲለን ሞትን ከዚህ ዓለም መከራና ጭንቀት አለያይቶ ሰማያዊ ከነዓንን በወረስን ጊዜ ደስታችንን እጅግ ይበዛልና ይህን እያሰብን ሞትን ባንፈራው መልካም ነው። ደግሞም የዚህን ዓለም ከንቱነት በጣም ለማስረዳት ብዬ ከእነዚያ ከጽር ግሪክ ፈላስፎች ታሪክ ጥቂት እጽፍላችኋለሁ። አንደኛ ኢራቅሊጦስ የሚባለው ፈላስፋ ይህን ዓለም እንደ ምናምን ጉድፍ ይቆጥረው ነበር። ሰውንም እንስሳትንም ቢሆን ባየ ጊዜ ሞትን እያሰበ ነገ አፈር ለመሆን ለምን ተፈጠራችሁ እያለ ያለቅስ ነበር። በዚሁም የለቅሶ ፈላስፋ ብለው ስም አወጡለት። በኋላም ግን ለምታልፈው ለዚች ዓለም ብዬ ስደክም አልኖርም ብሎ በአንድ ዋሻ ውስጥ ተቀምጦ እንደ ልቡ ሐሳብ ሳር ቅጠልን እየበላ ዕድሜውን ጨረሰ ይባላል። ዲሞክሪቶስ
የሚባለው ፈላስፋ ሰውን አጊጦ ተሸልሞ እጅግም አምሮበት በዚህ ዓለም ኑሮ ሲደክም ባየው ጊዜ ነገ ለምታልፈው ለዚች ዓለም እንዲህ አድርጎ መድከሙ ለምንድን ነው እያለ በሰው ሁሉ ድካም ሲስቅ ይውል ነበር። በዚሁም የሳቅ ፈላስፋ ብለው ስም አወጡለት። የማያውቁት ሰዎች ግን ሲስቅ ባዩት ጊዜ እብድ ነው ይሉት ነበር። በኋላ ግን በዚህም ዓለም በሰውና በእንስሳት ላይ የሚመጣውን መከራና ድካም እያዩ ከመኖር እውር መሆን ይሻለኛል ብሎ ሁለት ዓይኑን አጠፋ ይባላል። ጆጌኔስ የሚባለው ፈላስፋ ኑሮው እንደ ዋሻ ተዋርዶና ተንቆ ነበረ። ዳግመኛም ከሰው ይልቅ ውሻ ፍቅር ያውቃል ብሎ ሰውን ትቶ ከውሾች ጋር ይውል ነበረ። ዳግመኛም የዚህን ዓለም ከንቱነት ሁልጊዜ በማሰቡ አመሉ እንደ ውሻ ነጭናጫ ሆኖ ነበርና ስለዚህ ውሻው ጆጊነስ ብለው ስም አወጡለት። እርሱም በዚህ ዓለም የሰው ደስታ እጅግ ጥቂት ነው፣ መከራውና ድካሙ ግን እጅግ ብዙ ነው ብሎ ስለዚህ ዓለምን እንደ አንድ ጉድፍ ቆጠራት። ለእጁ አንድ በትር፣ ለምግቡ መያዣ አንድ ለቀረጢት፣ ለውሃ መቅጃ አንድ ቋንጃል ቅል ነበረው። ሌላ ገንዘብ ግን ምንም አልነበረውም። ቤትም ስለሌለው በየአደባባይ እየተኛ ያድር ነበር። በኋላ ግን እንደ ጎጆ ሆኖ የተሰራ ቀፎ ስለአገኘ ያንን ቀፎ ቀን ተሸክሞ ሲዞር ይዋለ፣ ማታ ማታ በውስጡ እየገባ ይተኛ ነበር ይባላል። ልብሱም ደባድቦ ጨርቅ ነበረ። አንድ ቀን ፀሐይ ሙቀት ሲፈልግ በድንጋይ ላይ ተቀምጦ ሳለ ጥቂት ትልቁ እስክንድር መጥቶ በስተኋላው ቆሞ ጆጊነስ ሆይ እንዲህ በችግርህ ሁነህ ከመኖር ይልቅ እኔ በክብር አድርጌ በመልካም ላኑርህ አለው። ጆጊነስም ይህን በሰማ ጊዜ እስክንድር ሆይ ይልቅ የፀሐዩን ሙቀት አትከልክለኝ፣ ሌላውን ግን አልፈልግም ብሎ መለሰለት። ይህን በመለሰ ጊዜ ከእግዚአብሔር የተሰጠው ዘመን ጨረሰ ይባላል። እነዚህን የመሰሉ ፈላስፎች ነበሩ። ነገር ግን የዚህን ዓለም ከንቱነትና ድካሙንም ስላወቁ ተድላና ደስታውንም መከራና ድካሙንም እየናቁ ይኖሩ ነበር እንጂ ትንሣኤ ሙታንን መንግሥተ ሰማይ መኖሩንም ስለምናምን ይህች ዓለም ከንቱ መሆኗን አውቀን ብንንቃት ምን ጉዳት ያመጣብናል? ስለዚህ ይህን የመሰለ የማታልፍ ዓለም ስለአለችን ይህን የሚያልፈውን ዓለም እንናቀው። የምንንቀውም እንደነዚያ እንደ ጽርጽ ግሪክ ፈላስፎች አይደለም። እነዚያ መከራውንና ችግሩን መብዛቱ ስለ አዩ ይህን ዓለም መኖሯን አውቀው አይደለም። ደግሞም ዓለምን እንናቀው ማለት ሚስታችንና ልጆቻችንን ዘመዶቻችንና ወዳጆቻችንን ትተን ከአራዊት ጋር በገደል እንኑር ማለት አይደለም። ነገር ግን ይህን ዓለም እንናቀው ማለት እውነተኛው ትርጓሜ የዚህን ዓለም ደስታና ክብር ገንዘብንም ለማግኘት በወንድሞቻችንና በወዳጆቻችን ላይ በማንም ሰው ላይ ቢሆን ክፉ ሥራ እንዳንሰራ እንከላከል ማለት ነው። ደግሞ ማርቆስ አውሬልስ የሚባለው የሮም ንጉሥ ምንም እርሱ አረማዊ ስለሆነ የክርስቲያን ጠላት ቢሆንም በክርስቲያን ላይ ባደረገው ግፍ እግዚአብሔር ይፍረድበት እንጂ በፍልስፍናው በጻፈው መጽሐፉ ውስጥ መልካም ምክር ይገኝበታል። ደግሞ ምንም የክርስቲያን ጠላት ነበረ ቢባል ከእርሱ አስቀድሞ ከነበሩ ከሮም ነገስታት ብዙ ይሻል ነበረ። ከእርሱ አስቀድሞ የነበሩት የሮም ነገስታት ክርስቲያኖችን ከያሉበት ስፍራ እያስፈለጉ እንዲገድሏቸው አዋጅ አድርገው ነበር። ማርቆስ አውሬልስ ግን ክርስቲያኖችን ተከትለው ወደ ችሎቱ ካልመጡ በስተቀር ክርስቲያኖቹ ተከሰው ወደ ችሎቱ ካልመጡ በቀር ፈልጋችሁ አትግደሏቸው ብሎ በየመኳንንቱ ሁሉ አስታወቀላቸው። ይህም በጊዜው ትልቅ ደግነት ነው። ስለዚህ ማርቆስ አውሬልስ ከጻፈው መጽሐፍ ውስጥ ጥቂት ቃሎች እጽፍላችኋለሁ። ቃሉም ከዚህ ቀጥሎ ያለው ነው። ሰው በዚህ ዓለም ብዙ ዘመን ቢኖር ደስ ቢለውም ቢበላና ቢጠጣስ ቢሾምና ቢሸለምስ ቢያስርና ቢያስገርፍስ ቢገዛና ቢሸጥስ ቢተኛና ቢነሳስ ቢከበርና ቢታፈርስ ቢጫወትና ቢስቅስ ሚስት ቢያገባ ልጆችን ቢወልድ ጥቅሙ ምንድን ነው? እንዲያውም በጠቅላላው ቄሳር ጃንሆይ ቢባል ጥቅሙ ምንድን ነው?
ደግሞስ ሰው በዚህ ዓለም ሲኖር ቢያንስ ቢርበውና ቢጠመውስ፣ ቢሻርስ፣ ቢታሰርስ፣ ቢገረፍስ፣ ቢቆምና ቢቀመጥስ፣ ቢዋረድና ቢናቅ፣ ቢጨነቅና ቢያለቅስ፣ ሚስት ባያገባና ልጆችን ባይወልድ ጉዳቱ ምንድን ነው? እንዲያውስ በጠቅላላው ጉድፍ ጠራጊ ሆኖ ቢኖር ጉዳቱ ምንድን ነው? የሰው ጥቅሙም ጥቂት ጊዜ ነው፣ ጉዳቱም ጥቂት ጊዜ ነው። ከጥቂት ጊዜም በኋላ ሁሉም ወደ መሬት ይመለሳሉ። ስለዚህ ይህ ዓለም ከንቱ ነው ብሎ ተናገረ። ደግሞም የሮም ንጉሥ አውግስጦስ ቄሳር በዘመኑ ጌታችን የተወለደበት ነበር። እርሱ ቄሳር ተብሎ ብዙ ዘመን ከነገሰ በኋላ በሚሞትበት ቀን አንዱ ወዳጁ የሆነ ባጠገቡ ተቀምጦ ነበርና፣ ወዳጄ ሆይ ምን ይመስልሃል? በሀገራችን በኢትዮጵያም ንጉሠ ነገሥት ተክለ ሃይማኖት መንግስታቸውንና በፈቃዳቸው ትተው ወደ ገዳም ስለሄዱ መናኔ መንግሥት ተክለ ሃይማኖት ተብለዋል። እነዚህ ሁሉ የዓለምን ከንቱነት አውቀው እየናቁ የተዉት ናቸውና ዓለምን የሚንቁ ሰዎች ድሆች ቢሆኑ ነው እያሉ የሐሰትና የትዕቢት ወሬ የሚያወሩ ሰዎች በዚህ ቃል ሳያፍሩ አይቀሩም። ሌላ ምላሽም የሚያገኙ አይመስለኝም። የዚህን ነገር ካስረዳኋችሁ በኋላ የሰው ዕድሜ በከንቱ እንዲፈጸም ለማስረዳት ጥቂት ቃል ባጭሩ ጽፍላችኋለሁ። እነሆ የሰው ዕድሜ ከጥፋት ውኃ እንዲህ እጅግ አጭር ሆነ። ያውም አጭር ዕድሜውም በብዙ ወገን ይጨረሳል። አንዳንዱ በጽኑ ደዌ ተይዞ፣ አንዳንዱ በጽኑ ግዞት ታስሮ፣ አንዳንዱም የበላውና የጠጣው አደንዝዞት፣ አንዳንዱም በጦርነት ላይ በጦር ተወግቶ በጥይት ተመቶ፣ አንዳንዱም የሚበላው ምግብ የሚጠጣው ውሃ አጥቶ ይሞታል። ይህንንም ሁሉ ሳንቸኩል በትዕግስት ሆነን ብንመለከት ይህ ዓለም ጥቅም የሌለበት ከንቱ ነገር መሆኑን ያስረዳናል። እነሆ አንድ ሰው ሌሊት በሕልሙ መልካም ነገር ወይም ክፉ ነገር ሲያልም ያድራል። በነጋ ጊዜ ግን ሁሉንም ይረሳዋል። እንደዚሁ የዚህ ዓለም ነገር ሁሉ እንደ ሕልም ነውና በሞት ጊዜ ተረስቶ ይቀራል። ነገር ግን በዚህ ጊዜ ይቀራል የማይባለውን መንግሥተ ሰማይን ለመውረስ ተዘጋጅተን ብንቆይ ለእኛ እጅግ መልካም ይሆንልናል።